ለባልሽ ወይንም ለእጮኛሽ መናገር የሌሉብሽ 5 ነገሮች። አንደኛ፣ ስለማይመችሽ የሰውነት ክፍልሽ። ብዙ ጊዜ እንደምናውቀው እኛ ሴቶች ይሄኛው ክፍል አይመቸኝም፣ ይሄኛው ክፍሌን አንወደውም እያለን እርስ በርስ የምናወራቸው ወይ በዚህ ጋር ይሄንን ብቀንስ ይሄንን ብጨምር እያለን የምንነጋገራቸው፣ ይሄኛው እንዲሆነ ፊቴ እንደዚህ ሆነ፣ ጠቆረ፣ ቀላ ወይ የተለያዩ ነገሮች እንነጋገራለን። እነዚህ የምንነጋገራቸው ነገሮች እኛ ሴቶች በምንግባባበት መልኩ እንግባባለን። ነገር ግን ለአብሮሽ ላለው ሰው ይሄንን ስትናገሪ ያ ሰው አንቺነትሽን ተቀብሎ ወዶ የመጣ በቃ በአንቺ ደስተኛ የሆነ ሰው ነው እና ይሄኛውን ነገሬን አልወደውም እያልሽ ደጋግመሽ በምታወሪ ጊዜ የማትወጁ ነገር ላይ አንቺ የማትወጁ ነገር ላይ ትኩረት እንዲያደርግና እሱም ማየት እንዲጀምር ከዛ ደግሞ እንዲጠላው እሱም ያንን ነገር ከሚወደው ነገር ላይ ይልቅ ትኩረቱን ወደማትወጁ እሱም እንዳይወደው ወደሚያደርገው ነገር ትኩረቱን ትስቢያለሽ ማለት ነው። ይሄኛውን ነገር ማውራት ማቆም አለብሽ ማለት ነው። ሁለተኛ፣ ስላለፈው የፍቅር ታሪክሽ። ይሄንንም ብዙ ጊዜ ሪሌሽንሽፕ ላይ ወይንም ትዳራችን ላይ የሚመጡ በጣም ከባድ የሆኑ ነገሮችን ከሚያመጣብን ነገሮች አንዱ ያለፈ የህይወት ታሪካችንን አሁን አብሮ ላለው ሰው ማውራት ነው። ይሄ ደግሞ በጣም ግንኙነትን የሚያበላሽ አብሮሽ ያለን ሰው ጥሩ ስሜት የማይፈጥር ስፔሻሊ ለወንድ ደግሞ ሲሆን ራሱን ፉክክር ውስጥ ውድድር ውስጥ እንዲከት የሚያደርግና ጥሩ ያልሆነ ስሜት የሚፈጥር አንቺ ላይ ያለውን ማመለካከት ያለፈ ነገርሽን መርሳት የማትችይ እና አሁን ላለው ነገር ተስፋ እንዲቆርጥ በቃ የሚቀጥል እንዳይመስለውና ባላችሁ ግንኙነት ተስፋ እንዲቆርጥ ስለሚያደርገው ያለፈ የህይወት ታሪክሽን በበጎም ሆነ በመጥፎ በጭራሽ አሁን ላለው ግንኙነትሽ ላይ አታንሺ። ቢቻል ወደፊት ስለሚቀጥለው ህይወታችሁ በጋራ እንድታወሩ በጣም 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 የሚጠቅማችሁ ይሆናል። ያለበለዚያ ግን ላንቺ ያለው አመለካከት የተበላሸ እንዲሆንና ግንኙነታችሁ ላይ ተስፋ እንዲቆርጥ የሚያደርግ ስለሆነ ይህንን አታድርጊ ማለት ነው። ሶስተኛ፣ የቤተሰብሽን ገበና። ይህም በጣም ብዙ ጊዜ የሚሰራ ስህተት ቢኖር የቤተሰብ ገበና ብቻ ሳይሆን የጓደኞቻችንንም ሊሆን ይችላል። እንደዚህ አይነት ነገሮችን መተን አብሮ ላለ ሰው ማውራት ማለት ነው። ይህ ምን ያመጣል መሰለሽ? ብዙ ጊዜ እኛ የሰውን ገበና ስናወራ ወይ የቤተሰቦቻችንን ገበና ስናወራ የእነሱ ነው ብለን ነው የምናስበው። ግን አብረውን ያሉ ሰዎች ቤተሰቦቻችን ወይንም ጓደኞቻችን የኛ ገበና ማለት ናቸው። እኛን ነው የሚገልጹት እና የእነሱን መጥፎ ነገርም ሆነ ወይ ደግሞ ደካማ ነገር አምጥተን ስናወራ አብሮሽ ያለው ሰው አንቺን ነው ሚዛን ውስጥ የሚከትሽ። በዛ ባለው ነገር ሚዛን ውስጥ ይከትሻል፣ ይመዝንሻል። ላንቺ ያለው ነገር እንዲቀንስ ወይንም እንዲገምትሽ ያደርጋል ማለት ነው። ስለዚህ በትዳር ወይንም በእጮኝነት አብሮሽ ካለ ሰው ጋር የቤተሰብሽንም ሆነ የጓደኞችሽን ገበና አታውሪ። በቃ ያ ሌላ ምዕራፍ ነው። ይሄ ደግሞ የእናንተ ግንኙነት ሌላ ምዕራፍ ነው። እናንተ ትኩረታችሁን ማድረግ ወይንም አንቺ ትኩረትሽን ማድረግ ያለብሽ አንቺንና እሱን በተመለከተ በሚሆን ነገር ብቻ ነው። ቤተሰብሽን ካላከበረ አንቺ አውርተሽ ባወራሹ ነገር ምክንያት ቤተሰብሽ ባይከበር አንቺ አልተከበርሽም ማለት ነው። ቤተሰብሽን የሚያከብር ሰው አንቺን የሚያከብርና የሚወድ ሰው ነው። አንቺ ቤተሰብሽን አላከበርሽም ወይንም የቤተሰብሽን ገበና አውጥተሽ ከተናገርሽ በኋላ ቤተሰብሽ እንዲከበር ትግል ነው የሚሆንብሽ። ሪሌሽንሽፓችሁ፣ ኮሚኒኬሽናችሁ በሙሉ የተበላሸ ነው የሚሆነው። ስለዚህ ትዳርሽ መከባበርና መልካም ወይንም ግንኙነታችሁ መልካም እንዲሆን የቤተሰብሽን ገበና የጓደኞችሽን ገበና በፍጹም አብሮሽ ላለ ሰው አትናገሪ፣ ተገቢም አይደለም ማለት ነው። አራተኛ፣ ሙሉ ህይወቱን ለመቆጣጠር ሙከራ አታድርጊ። ይሄም በጣም በተደጋጋሚ የሚሰራ ብዙ ቦታ ትዳርን እየበጠበጠና እያበላሸ ግንኙነታችንን በእጮኝነት ጊዜ ያለ ነገርን እያበላሸ የሚመጣ ነገር ቢኖር ለመቆጣጠር የብዙ የሴቶች ድክመት ነው። ይሄ የአብሮን ያለን ሰው ለመቆጣጠር ማሰብ፣ እያንዳንዱን ህይወቱን የሚገባበትን፣ የሚወጣበትን፣ የሚለብሰውን፣ የሚጠጣውን፣ የሚመገበውን፣ የሚያገኘውን ሰው ለመምረጥ መሞከር ወይንም ደግሞ እዛ ነገር ውስጥ በሙሉ
ጣልቃ ገብቶ ለማስተካከል አስተያየት ለመስጠት መሞከር፣ ይሄ በጣም ትልቅ ስህተት ነው። አብሮሽ ያለው ሰው አንቺን ከማግኘቱ በፊት በጣም በራሱ ኑሮውን ይመራ የነበረ ራሱ የሚፈልገውን ነገር የሚያደርግ ሰው ነው እና ያንን ለማድረግ ስትሞክሪ በጣም ወንዶች የማይችሉት ነገር ቢኖር ቁጥጥርና ይሄ በእያንዳንዱ ነገር ኢንቮልቭ ለማድረግ የምንሞክረውን ነገር ስለማይመቻቸው ምን ያደርጋል? ግንኙነታችን ጭቅጭቅና መሰላቸት የተሞላው እንዲሆን ያደርጋል። ስለዚህ አንቺ አስተያየትን መስጠት ያለብሽ መስማትም ያለብሽ አንቺንና እሱን በተመለከተ ብቻ መሆን አለበት። በእያንዳንዱ ነገር አስተያየት ለመስጠትና ለመቆጣጠር እያንዳንዱ ነገር እኔ አቅልሃለሁ ለማለት በፍጹም ጥረት አታድርጊ። ያንን አንቺ ለበጎ ሊሆን ይችላል ለማድረግ ያሰብሽው፣ ግን በጣም ትዳራችሁን የሚበጠብጥ ወይንም እጮኝነት ጊዜያችሁን የሚበጠብጥና ጥሩ ያልሆነ ውጤት ያለው ስለሆነ ይህንንም ነገር ለማድረግ አትሞክሪ። አምስተኛውና የመጨረሻው አስተያየት እየተቀበልሽ ለባልሽ ወይንም ለእጮኛሽ አትንገሪ። የጓደኞችሽን ሊሆን ይችላል፣ የቤተሰቦችሽን ሊሆን ይችላል። እየሰማሽ እየመጣሽ ባልሽ እንዲያስተካክል ወይንም እጮኛሽ እንዲያስተካክል እንደዚህ እኮ አሉ እንደዛ እኮ አሉ እያልሽ በፍጹም 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 ለማድረግ እንዳትሞክሪ። ይህም በጣም ጥሩ ያልሆነ ስሜት የሚፈጥርበት ሲሆን ለወንድ ልጅ በራሱ መተማመኑን የሚያጠፋና በአንቺ መተማመኑን የሚያጠፋ፣ አንቺ ከሁሉም ሰው ጋር ስለሱ የምታወሪ በሱ ባህሪ ወይንም ደስተኛሽ ብቁ ነው ብለሽ ያላሰብሽ አይነት ስሜት ስለሚፈጥርበት አስተያየት እየተቀበልሽ መተሽ ለሱ እንዳትነግሪው። ቢቻል ደግሞ ለራስሽም ቢሆን አትስሚ። ባልሽን በተመለከተ ከሱ ጋርና ከሱ ጋር ብቻ ነው ማውራት የሚኖርብሽ። ስለዚህም እነዚህን 5 ነገሮች በማድረግ ትዳርሽ ወይንም ግንኙነት የእጮኝነት ጊዜ የሚኖራችሁን ወቅት መልካምና በጎ በጣም ደስ የሚል እንዲሆን አድርጊ። ምክሬ እንደሚጠቅምሽ ተስፋ አደርጋለሁ። ቻው።